ትዕይንቱ የሚጀምረው ቡራክ በፍጥነት እየነዳ ባለበት ሰዓት ላይ በድንገት ፔሊን ስትገባበት ነው። ፔሊን በዚህ ነገር እጅግ በጣም ተበሳጭታ ቡራክን በስድብ ትጠራርገዋለች። በዚህ ሰዓት ላይ ነበር ቡራክም እየወጥ ወንድሜ የቱርክ ሴቶች በዚህ ልክ እንደዚህ ሰውን ይናገራል እንዴ በማለት ይናገራታል። በጣም ተበሳጭታ ፔሊንም የተረገማችሁ በማለት ጥላቸው ለሚሄድ ሙከራ ታደርጋለች። በዚህ ሰዓት ላይ ግን ከብሮ መቼ የነበረው ቡራክም ወዲያው እሷን ለማናደድ እሷ ስትሄድ ከብሮ ይመታል። ወደ ኋላም ዙራ ስትመለከተው እሷን ቹላ በማለት የራሱን ከብሮ አሁን መልሶ ይመታል። እሷን በዚህ ነገር በጣም ተበሳጭታ ሰድባው ካለችበት ቦታ ትሄዳለች። የሰፈሩ ሰው በሙሉ ግን በጭፈራውና እንዲሁም በከበሮ በጣም ተደስቶ ስለነበር እዛው መዝናናት ይጀምራሉ። በዚህ ሰዓት የተመለከተው ይህንን ሁሉ ነገር ሙዛራክም ወይንም ደግሞ የቡራክ አጎትም ወንድሜ መጣ እንዴ በማለት እርስ በርስ ይተካከፋሉ እና ሻምፒዮን በጣም ናፍቀኝ ነበር ይገርማል እንኳን ደህና መጣ በማለት የወንድሙንም ልጅ እዛው ሰላም እያለው ወደ ካፌ ውስጥ እንዲገባ ይጋብዘዋል። ፔሊን በፍጥነት እየሄደች የነበረው ባዶ ጋር የምትኖርበትን ወደፊት ስትጋባ የምትኖርበትን ቤት እየተመለከተች ነበር። በዚህ ሰዓት ላይ ግን እነሱን ለመመልከት ስትሄድ እዛ ተኝቶ ሰው ትመለከታለች። እነዛ እዛ የተኙት ሰዎች የእሷ የባሏ የኢልከር ጓደኞች ነበሩ። በዚህ ሰዓት ላይ ነበር በፍጥነትም ወደ ላይኛው ክፍል በፍጥነት ያመራቸው። ምክንያቱም ምናልባት ባሏም ሌላ ሰው ጋር ተኝቶ ሊሆን ይችላል እና ሚዲያ በምትመለከትና ከፍታ በምታይበት ሰዓት ላይ ባሏም ከአንድ ጋር ተኝቶ ትመለከተዋለች። ፔሊን በጣም በማበድም ትጮኻለች። ኢልከር በዚህ ሰዓት በጣም ደንግጦም እየጮኸ ምንድነው ብሎም ሲናገር እያንዳንዱ እቃዎችን እያነሳች ባሏን መደብደብ ትጀምራለች። የእውነት እገልሃለሁ በማለትም በፍጥነት ወደ ሁለተኛው ክፍል ውስጥ በመሄድና በማምራት ቢላዋ በመያዝ ልትወጋ ሙከራ ታደርጋለች። ወደ ውሃ ውስጥም በመግባት እሷን ካመለጠ በኋላ ቢላዋ ከእጇ ላይ እንዲወጣ ያደርጋል። አሁን ልታገባና የመግቢያ ቀኑ 10 ቀን የቀራት ፔሊን በዚህ በድንገትም ባሏን አጣች። ባሏን ከሌላ ሰው ጋር ሲማግጥባት አገኘችው። ፔሊን በጣም ተበሳይታ አላኛው ትልቁ ፎቅ ላይ በመውጣትም ቀለበቷን ወደ ውጭ ወርውራ ትጥለዋለች። በድንገት ቡራክ ደግሞ መኪናውን አስነስቶ ሊሄድ አሁን ሰዓቱን ጀምሯል። ፔሊን አላኛው ፎቅ ላይ በድንገት በነበረችበት ሰዓት ላይ ባላሰበችው ሁኔታ በጣም ተበሳጭታ እየጮኸች ሳለ ከዛ ፎቅ ላይ በድንገት ትወርቃለች። እንደ ድል ሆኖ የወደቀችበት ቦታ የሚመች ስለነበር ህይወቷን አላጣችም ነበር፣ ግን ደግሞ ተሳብራ ነበር። ሁሉም ሰዎች ምን ተፈጠረ በማለት እሷን ሲመለከቷት ቡራክ ተመልክቷት ወዲያው በፍጥነት ወደ መኪና ውስጥ በማስገባት አውቃታለሁ እናም ደግሞ ወደ ሕክምና ቦታ ወስዳታለሁ በማለት በፍጥነት ይዟት ይሄዳል። ፔሊንም ትነቃና ሙቼ ነው እንዴ በማለትም ወዲያው ቡራክን ትጠይቀዋለች። እሱም አልሞትሽም እባክሽ ድነሻል፣ ምንም አልሆንሽም፣ ተርፈሻልም ሲል ይነግራታል። ባሏ ጋር ወይንም ደግሞ ወደፊት አገባዋለሁ ያለችው ኢልከር ጋር ያደረገችውን እያንዳንዱን ትውስታዋን እያስታወሰች መኪና ውስጥ ማልቀስ ትጀምራለች። እሱም በፍጥነት እሷን ወደ ሕክምና ክፍል ውስጥ ወደ ኢመርጀንሲ ክፍል ያስገባታል። ፔሊን እጆቿና እግሮቿ ተሰብረዋል፣ ግን ደግሞ ድና ነበር። በመጨረሻ እድለኛ እንደሆነች እየነገራት ቡራክ ዶክተር እንደሆነና ምንም አጥንቷ እንዳልተሰበረ ይነግራታል። በትርፍ ሰዓቱም እሱ ደግሞ ቪዲዮን ከመጀመራችን በፊት በቅድሚያ እባካችሁ ሁላችሁም ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ለእናንተ ቀላል ነው፣ ለእኛ ግን በጣም ትልቅ ጥቅም አለው። በተረፈ ቪዲዮን ላይክ አድርጉት። ወደ ትዕይንቱ አለፍኩኝ። የሚሰራው የሙዚቃ ባንድ እንዳለበት እየነገራት ቤት ውስጥ እንድታርፍም ይጋብዛታል። በመጨረሻ ፔሊንም እዛ ካረፈች በኋላ እዚሁ ጠብቂኝ እኔ ትንሽ ፕሮግራም አለኝ በማለት ለእሷ ነግሯት ካለበት ቦታ ለመሄድ ሙከራ ያደርጋል። እንተዋወቅ በማለትም እጇን ስትዘረጋለት ቡራክ እንደሚባል እየነገራት እሷ ደግሞ ፔሊን መሆኗን ትነግረዋለች። ሲመለስም ደግሞ ለምን ከትልቁ ፎቅ ላይ እንደወደቀችና ስለ ሁሉም ነገር እንደሚጠይቃት እየተናገረ ወደ ኮንሰርቱ ይሄዳል። ፔሊን እየተንገዳገደች ቡራክን ከመጠበቅ ይልቅ በፍጥነት ወደ ቤቷ ታመራለች። ቡራክ ወደ ቤቱም ተመልሶ ሲመጣ ማንንም ሰው ማግኘት አልቻለም ነበር። የፔሊን እናትን በጣም እየተናደደች እስካሁን የት እንደነበረችም እየጠየቀቻት ወደ ቤት እንድትገባ ታደርጋታለች። ቡራክ አሁን የሚገኘው ከአጎቱ ጋር ነው። በድንገት የቡራክ አባት ይመጣል። እናም አጎቱ እንዲነጋገሩ ከቡራክ ጋር እያደረገ እንዲታረቁም ስለሚፈልግ ልጄ እባክህ አናግረው ሂድ በማለትም ቡራክን ወደ ትክክለኛ አባቱ ጋር እንዲነጋገሩ ይልከዋል። ፔሊን በጣም ተበሳጭታለች። ለባሏ ስትል ያላደረገችው ነገር አልነበረም። እዳ ውስጥ ሙላ ገብታለች። ከጓደኛዋ ነሴ እንዲሁም ደግሞ በሌላ በኩል ከአራት ጓደኞቿ ከነ ኢስራና ከአይሴ ጋር በመሆን ያለውን ነገርና ስለ ሁሉም ነገር እያወሩ ይገኛሉ። ተመልከቱን ጉድ እንዳደረገኝ በማለትም ከሌላ ሴት ጋር እንዳገኘችውም ለጓደኞቿ ተነግራታለች። ጓደኞቿም በጣም ተበሳጭተው አትገዩም ነበር በማለትም እዛው እርስ በርስ ማውራት ይጀምራሉ። የፔሊን እናቷና አክስቷም እርስ በርስ እያወሩ የእውነት ፔሊን ባታገባው ያን ሰው ጥሩ ነው በማለት እርስ በርስ ያወራሉ። በድንገት ኢልከር በራፉንም ያንኳኳል። በራፉንም ካንኳኳ በኋላ ከፔሊን ጋር ለማውራት እርስ በርስ ተጠራርተው አብረው ይቀመጣሉ። ሁሉንም ነገር ከሩቁ እየተመለከቱ የነበሩትም ጓደኞቿና እንዲሁም ቤተሰቦቿ አሉ። በፍጥነት በዚህም ሰዓት ላይ መጋባት እንዳለባቸውና ግዴታ እንደሆነ አስጠንቅቋትም ካለበት ቦታ ይሄዳል።
ይቅርታም እየጠየቃት ስህተት አንዴ እንደሆነና በጣም ጨንቆት እንደነበር በሰዓቱም ይነግራታል። እሷም ግን ይቅርታ ልታደርግለት ፈቃደኛ አልነበረችም። ቡራክ የእናቱን መቃብር ከጎበኘ በኋላ ከአባቱ ጋር እርስ በርስ ማውራት ይጀምራሉ። አባቱም አንተ የኔ ልጅ ነህ፣ እናም ከኔ ጎን እንድትሆን እፈልጋለሁ ልጄ። አሁን የምትኖረው ኑሮ አይደለም እና ከኔ ጋር እባክህን አብረኸኝ ኑር በማለት ይጠይቀዋል። ግን ደግሞ ቡራክም አሁን የራሱን ኑሮ እንደሚኖርና ደስ ያለው ኑሮ እንደሚኖር አባቱ በዚህ ሰዓት እንደማያስፈልገው ምናልባት ይቅርታ መጠየቅ ከፈለገ የሞተችውን እናቱን መቃብሩ ላይ ሄዶ መጠየቅ እንደሚችል ነግሮት ካለበት ቦታ ይሄዳል። ፔሊን ሰርጉ እንደማይሆን ለቤተሰቦቿ ከተናገረች በኋላ ባሏ እንደሞተ አድርገው ወዲያው አረዳዎችን ሰብስበው ኢልከር እንደሞተና ልታገባው ያለችው ሰው እንደሞተ ሰርጉ ግን ተሰርዞ እንዳልሆነ ለሙሉ ቤተሰቦችና ለጎረቤቶቹ ያሳያሉ። ጉድ ምን አይነት ነገር ነው ያደረጉ ያሉት? ባሏ ሞቷል በማለት ያስወሩበታል። አጎቱ ካፌ ቤት ውስጥ ያገኛት ቡራክም አንቺ ፔሊን ነሽ አይደል? እና አሁን ደህና ሆነሽ ወይስ ምን ሆነሽ ነው? ያኔ እኮ ጠፋሽ በማለት ይጠይቃታል። የእሷም ጓደኞች በመሆን ቡራክንና እንዲሁም ጓደኞቹን እናንተ ወንዶች ስትባሉ በጣም አጭበርባሪና ውሸታሞች ናችሁ በማለት ይጠይቁታል። እሱም ግን አጭበርባሪና ውሸታሞች እንዳልሆኑና ሁሉም ወንዶች እንደሚለያዩ ሊያስረግጥላቸው ይፈልጋል። በዚህ ሰዓት ላይ ምናልባት ፔሊን የምትፈልገው ነገር ካለ ቡራክ ሊረዳት እንደሚችል ይነግራታል። እሷም ወዲያው እንደዛ ከሆነ ብዙ የምጠይቅ ጥያቄዎች አሉ፣ ግን ደግሞ ለብቻችን ሲሆን ብቻ ነው ስትል ትነግረዋለች። ፔሊን በጣም ተጎድታ ስለነበር ከጓደኞቿ የተለያዩ ነገሮችን ይሰጣታል። ራስሽ ማጠንከር አለብሽ፣ መጽሐፎችን ማንበብ አለብሽ፣ ስፖርት መስራት አለብሽ ብለው ይነግሯታል። ቡራክ ግን ለብቻዋ ሲያገኛት አንቺ መጀመሪያ በሱ መቆምሽን ብቻ ማወቅ አለብሽ፣ በሱ ቆመሽ ከሆነ ትወድቂያለሽ፣ በራስሽ ግን መቆም አለብሽ ሲል ይነግራታል። እሷም ወዲያው እንደዛ እንዳደርግ እርዳኝ በማለት ትነግረዋለች። ወዲያውም ስፖርት አብረው እየሰሩና እንዲሁ ሙዚቃ እያለማመዳት፣ በሌላ በኩል ደግሞ ለስራ እንዲቀጥራትም ትነግረዋለች። ስራ የምሰራው ደግሞ አጎቱ ምግብ ቤት ውስጥ ነበር። እዛ ካፌ ውስጥ አስተናጋጅ እንድትሆን ትለምነዋለች። እሱም በመጨረሻ የምሰራው ምግብ ከተመለከተ በኋላ አብረሽኝ ስራ መስራት ትችላለች ሲል ይነግራታል። ፔሊን ለጋብቻ ያዘጋጀችው እያንዳንዱን እቃዎቿን መሸጥና እንዲሁም ማቃጠል ትጀምራለች። በመጨረሻ ከዚያ የተገኘውንም ገንዘብ ለቡራክ እየነገረችው አሁን ልትጋብዘው እንደምትፈልግና አሁን ነፃ ሴት እንደሆነች ትነግረዋለች። እሱም በዚህ ሰዓት በፍጥነት በጣም ይደሰታል። በሌላ በኩል በድንገት እያስተናገደችና እየሰራች ወዳለችበት ቦታ ላይ የድሮ ፍቅረኛዋ ኢልከር ወደዛ ይመጣል። እናም ሊያናግራት እንደሚፈልግ ይነግራታል። ቡራክ ግን እሱን በሚመለከትበት ሰዓት ላይ በጣም ይናደዳል። ምክንያቱም ቡራክ ሳያስበው ከፔሊን ፍቅር እየያዘው ስለነበር ነበር። ትንሽ አደጋ ደርሶባትን ፔሊንም ከዛ ቦታ ስትወጣ ወደ ውጭም በመውጣት እሷን መርዳት ይጀምራል። እናም አቅፎ ያጽናናታል። ፍቅር ደራ ማለት እንግዲህ አሁን ነው። ፔሊንና ጓደኞቿ በዚህ መካከል ወንድ እየበረከተላቸው ባለመሆኑ የተነሳ ወደ ጠንቋይ ጋር ይሄዳሉ። አስደንጋጭ ነገር። ጠንቋይም ጋር ከሄዱ በኋላ የሚጠይቃቸውን እያንዳንዱ ጥያቄዎች መመለስ ይጀምራሉ። እናም በዚህ ሰዓት ቡራክ ወደ ፔሊን በሚደውልበት ሰዓት ላይ ጠንቋዩን በማንሳት አንተ ማነህ? ቡራክ ነኝ በሚልበትም ጊዜ ላይ አሁን በምነግር ነገር ላይ ከፔሊን እንድትርቅ እፈልጋለሁ፣ ምክንያቱም አንተ ለሷ ጥሩ ጓደኛ አይደለህም ሲል ይነግረዋል። ፔሊን በዚህ ነገር በጣም ተበሳጭታ ካለችበት ቦታ ጠንቋዩን ጥላው ትወጣለች። ወደ ውጭ በወጣችበትም ጊዜያት ላይ በድንገት ነበር ቡራክን ከሷ ጓደኞች ጋር። በሌላ በኩል ደግሞ ኢልከር ሌላ ሴት እየሳመ ስትመለከተው በፍጥነት ወደ ቡራክን በመሄድ የቡራክን ከንፈር ትስመዋለች። ሁሉንም ነገር ያደረገችው ኢልከርን ለማስቀናት ነበር። ግን ቡራክን ንፍ ያለ ፍቅር ይዘዋል። ፍቅሩም ተጀመረ ማለት አሁን ነው። ሁለቱም ፍቅር ጀምረዋል። ቤተሰቦች ቪዲዮውን ላይክ ማድረጋችሁን አትርሱ። ቻናሉን ሰብስክራይብ አድርጉት። ድራማው ይቀጥላል። ሙሉ ክፍል ነው። ስለዚህ ሀሳብ አስተያየታችሁን ኮሜንት ስፍራው ላይ ቡራክ የሚያሳድጋቸውን ህጻናቶች እየተመለከተች ያለችው ፔሊን አለች። አሁን በሱ ፍቅር ብድ ብላለች። እውነቱን ለመናገር እሱም በጣም አብዷል። አብረው ምሽት አንድ ላይ ካሳለፉ በኋላ ቡራክና እንዲሁም ፔሊን እርስ በርስ ወደ ቤት ለመሸኛኘት ሲሞክሩ በመጨረሻ ከፍራቸውን ተሳሰሙ። ሌላ ፍቅር ዓለም ውስጥ ስምጥ ብሎ ይገባሉ። ተመልካቾች ያስቀናሉ አያስቀኑም? ኮመንት ስፍራው ላይ እኔ ቀንቻለሁ። ፔሊንና እንዲሁም ቡራክ ሊዝናኑ ወደ ሄዱበት መጠጥ ቤትና እንዲሁም ፓርቲ ላይ በሚጋበዙበት ሰዓት ላይ ፔሊንን በእጁ ያስገባው ቡራክ ከእሷ ጋር እየጨፈረ ባለበትና እየተዝናና ባለበት ጊዜያት ላይ ኢልከር ወደ እሱ ጋር በመምጣት እሷ የእሱ ሚስት እንደሆነችና ወደፊት እንደሚያገባትም እየተናገረ ቡራክን ለማናደድ ሙከራ ያደርጋል። ግን በዚህ ሰዓት ላይ ቡራክም ጸጥ ይለዋል። ፔሊን ከዛ ቦታ እንዲሄድ ኢልከርን ስትነግረው አይ እንግዲህ አንቺንም ነይ ቶሎ ብዬሻለሁ በማለት ይዟት ሲሄድ ቡራክ በመካከል ይገባል። አንተ ማነህ ብሎ በሚናገርበትም ሰዓት ላይ ኢልከር ቡራክም ሴት ልጅ ካለች መሄድ ብቻ ነው ያለበት ሲል ይነግረዋል። ግን ደግሞ አሻፍረኝ ብሎ ኢልከር ሊመታው ቡራክን ሲሞክር ቡራክ ይቀጠቅጠዋል። ግን ይህ ሁሉ ነገር መቀጥቀጡና መደብደቡ ፓርቲውን ማበላሸቱ ፔሊን አላስደሰታትም ነበር። ፔሊንም በመጨረሻ በጣም እንዳዘነችበት እየነገረችው ሁሉም ወንዶች አንድ አይነቶች እንደሆኑና የራሳቸውን ስሜት ብቻ እንደሚከተሉ ነግራ ወደ ሌላ ታክሲ ውስጥ በመግባት ጥላው ትሄዳለች። ከዛ ፍቅር ውስጥ በአንድ ትዕይንት ብቻ አሁን ወደ ጠብ ገቡ። እንደዚህ አይነት ፍቅር ጤነኛ ነው ብላችሁ ታስባላችሁ?
ፔሊን ቡራክን ተናግረዋለች። ይቅርታ መጠየቅም አልፈለገችም፣ ምክንያቱም ቁጡ ሴት ስለነበረች። እናም አሁን ከአጎቱ ጋር የገባቸውን ስራ በመተው ወደ ሌላ ወደምትሰራበት ስፍራ ትመለሳለች። ቡራክ ደግሞ ቱር ወደሚባል ወይም ደግሞ ዝግጅት ስለነበረበት የሙዚቃ ፓርቲውን ለማዘጋጀትና ለማቅረብ አሁን ሀገሩን ለቆ ሊሄድ። ይህንን የተመለከተችውና ወዴት ይሄድ እንደሆነ ያየችው ፔሊን በድንገት ወደዛ ካፌ መታ ስለነበር እና መልካም እድልም እየጠየቀችው ወደ ሌላ ሀገር መሄዱ እንደተወውና አዲስ ስራ እንዳገኘ ግን ደግሞ እዛ ማቅረብ እንዳለበት ንግሯ ቻው ብሎ ይሰናበታታል። አሁን ከፍቅር ወጥተዋል፣ ምክንያቱም ፍቅረኛሞች አይደለንም ብለዋለች እሷ ነው። ቡራክም ሆነ ፔሊን የሚያደርጉት ነገር በሙሉ ውጥንቅጡ የወጣ ነበር። በድንገት ነበር ፔሊን ወደ ካፌው ወደ ስራ የተመለሰችው። በዚህ ሰዓት ላይ የፔሊን ጓደኛ የሆነችው ነስሊ አንድ ፍቅረኛዋ የጋብቻ ጥያቄ ያቀርብላታል። እናም እነሱም ለመጋባት አሁን ቀን ቆጥረው በመጨረሻ የሚጋቡበት ቀን ይደርሳል። ፔሊንም አለ ወደ ተባለበት ቡራክ ቦታ ሂዳ ወደ እሱም ወደሚያርፉበትን ቤት በመሄድ የጥሪ ግብዣ ታቀርብለታለች ወደዛ ሰርግ ላይ እንዲገኝ። ግን ቡራክ ያ ሰርግ አላስደስተውም ነበርና አልሄድም። ግን ደግሞ ኢልከር ይዟል። ኢልከርም ፔሊንን በሚችሉ አቅም ለማስመጥና ወደሱ ለመመለስ በሚችሉ አቅም እየሞከረም ግን ሙሉ በሙሉ የፔሊን ልብ በቡራክ ተወስዶ ስለነበር እሷ ማሻፍራኝ ትለዋለች። ተመልካቾች በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ኢልከር አሁን እየተለመቀመጠ ይገኛል። ሰርጉ ድምቅ ብሎ ፕሮግራሙ ደስ በሚል ሁኔታ እየተፈጸመ ይገኛል። በመጨረሻም ሰርገኞቹ ይጋባሉ። እናም አሁን ሰርጉ ይፈጸማል። ኢልከር በሰራው ስህተት በጣም ተጸጽቶ ስለነበር ቡራክ ያለበትን ቦታና ወደ ቡራክ ጋር ሄዳ እሱን የምታፈቅረው ከሆነ ከሱ ጋር አንድ ላይ መሆን እንደምትችል እሱ ግን በጣም መጸጸቱን እየነገራት ይቅርታ ይጠይቃታል። እናም እሱ ያላትን ነገር በሙሉ በማስተዋወስም ወዲያው በፍጥነት እጇ ላይ አበባ የገባው ፔሊን አበባውን ለሌላ ሰው በመወርወር በፍጥነት እሷ መርከቡን ተጠቅማ አለ ወደ ተባለበት ቡራክ ጋር ትሄዳለች። ቡራክ ለራሱ እየጨፈረና እያስደነሰ ከበሮ እየመታ ይገኛል። እሱ ወዳለበት ስፍራ እየሮጠች በመጨረሻም ከገባች በኋላ ለኔ ያዘፍንልኝም በማለት ፔሊን ለቡራክ ትጠይቀዋለች። ቡራክም እዘፍንልሻለሁ በማለት ካለበት ቦታ ይቆማል። እርስ በርሳቸውም ወዲያው እንደሚዋደዱ ከተነጋገሩ በኋላ ይተቃቀፋሉ። ይህንን ሁሉ ነገር እየተመለከተ የነበረው ደግሞ የቡራክ አባት ነበር። አባቱም ወደ ፊት ለፊት በመጠቃት ልጄ ለእስከዛሬውን በሙሉ በጣም ይቅርታ፣ እሷን ግን እንድታገባት እፈልጋለሁ ሲል ይነግሯል። ቡራክና አባቱን በመጨረሻም ይታረቃሉ። ቡራክም የፔሊንን ከንፈር እየሳማት ትዕይንቱን በደስታ ቀልጥ አድርጎ እዚህ ጋር ይጠናቀቃል። ተመልካቾች የዛሬው ትዕይንት እንዴት ነበር? በቱርከኛ ሄርሴ አስካ የተባለውን አጓጊና ልብ አንጠልጣይ ሮማንቲክና ኮሜዲዮን ድራማ አቅርቤላችኋለሁ። እስከዚህም ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ።